በጭራሽ ጋምብሊንግ አይሆንም። ፎሬክስ ላይ ያለው ነገር ጋምብለር የሚባሉት ሰዎች ናቸው። ለምሳሌ ብዙ እውቀት ሳይኖራቸው ጀስት ለምሳሌ የሆነች ነገር አይቶ በቃ እኔ ፎሬክስ ትሬደር ነኝ ብሎ ገንዘብ አውጥቶ ዝም ብሎ የሚገዛ ከሆነ ጋምብለር ነው ያሰው። አሁን አክቹሊ ከዛ ቪዲዮ ክሊፕ በኋላ አላወራውበትም። ፎሬክስ ቁማር ነው ትላለህ ከሚባለው ነገር በኋላ አላወራውበትም። ግን የኔ ፐርስፔክቲቭ መሰለ አንደኛ ፎሬክስ ምንም የተለየ ኮንሴፕት አይደለም። ሳምባዲ ካፒታል ማርኬትን በካፒታል ማርኬት ቢሊየንስ ሜክ ያደረጉ ሰዎች አሉ፣ በፎሬክስ ሜክ ያደረጉ ሰዎች አሉ። ኢትስ ቤዚካሊ ዘ ሴም ቲንግ፣ ምንም ጥያቄ የለውም። ማርኬቱን በደንብ ታጠናለህ። የትኛው ከረንሲ ነው እዚህኛው ጋር የምታወራው፣ እዚህኛው ጋር የትኛው ካምፓኒ ነው እያልክ ነው የምታወራው። ሶ የሁለቱ ቫልዩ እንዴት ይጨምራል? ለምሳሌ ከዚህ በፊት አንስቼዋለሁ። ሮናልዶ ኮካና ውሃ ሰጡት። ኮካን ገፋና ውሃ ጠጣ። ከዛ ውሃ ነው የሚጠጣው አለ። በዛ ምክንያት የኮካኮላ ቫልዩ ወረደ ማርኬቱ ላይ። አንተም ቅድም እንዳልከው የሆነ ሴንትራል ባንክ ላይ በተወሰነ ውሳኔ ምክንያት ማርኬቱ ላይ የሆነ ከረንሲ ቫልዩ ይወርዳል። ያንን ዲሲዥን የሰማ ሰው ሳይወርድ የሆነ ዲሲዥን አይደለ ሳይወጣ የሆነ ዲሲዥን ሜክ ያደርጋል። ያ ነው ቀድመህ ላይክ ፕሪፔር ድረስ ገባበት። ሶ ላወቀበትና በደንብ በስነ ስርዓት ሪሰርቹን ለሚሰራ እኔ ጓደኞች አሉኝ ከዚህ በፊት ብየዋለሁኝ። ፉል ታይም ነው ፎሬክስ ትሬድ የሚያደርጉት። ግራፍ ጋይ ነው የምለው ጓደኛዬን። ኤቭሪዴይ ግራፍ ላይ ነው። ኤቭሪዴይ የሆነ ነገር እያነበበ ነው፣ የሆነ ነገር እያጠና ነው። ኢቭን ለማስተማር ሰዓት የለውም ሌሎቹን ለማሳየት። በጣም ፎከስድ ስለሆነ እዛ ነገር ላይ እነሱን በፍጹም ሌብል ላደርጋቸው አልችልም። ምክንያቱም that's a business